ምን ገጥሞህ ነው? እግሬ እንደዚህ ዳደጋ የደረሰብኝ ናይ ዛሬ ከዶክተር አብይ ጋር ነውና ቪዲዮ የፖስተው ዶክተር አብይ ቪዲዮ እኔ ነኝ የታከምኩ የነበረና በጥይት እግሬን ተመትቼ ነበረ ሰፈር ላይ በተባራሪ ጥይትና አገር ቤት ነው በደስደስ የተተኮሰብኝ ጥይት። እኛ ሀገር ጎንደር ነውና ቅዱስ ብር ላክልህ። አራባቴ ስልክሽን ንገሪኝ። 09 እሺ 78 እሺ 16000 ገባ። እናቴ ባታ ድረሽልኝ ዛሬ እንደው በቃ አስደሰታችኝ መብራንን። ወይ እናቴ 10000 ገባ። መብራንን 10000 ገባ። ይኸው ገብቷል። ክበርልን እግዚአብሔርን። ይኸው 10 ገብቷል። በጣም አመሰግነው ቤላዬ፣ በጣም አመሰግነው። ቻሌንጅም ሞላ ረቃል የለኝ ቻሌንጅም 15000 ሞልቷል እያሉኝ ነው። 15000 እንደውም ሳያልፍ አይቀርም መሰለኝ። ኧረ እኔ ቃል የለኝም መቤቴን። የተበላሸ ስጋ ነው ደግሞ አበላሹታል ስጋውን። ከዛ ያን የተበላሸ ስጋ ደግሞ ሲያወጡት ምን አደረገ መሰል እንትን አደረጉት። ከወገብ በታች ማደንዘዣ፣ ሙሉ ማደንዘዣ ከወገብ በታች እያደረኩ ባህር ዳር ሳባታ የሚጠበበጊውን ይባላል። ከባህር ዳር 6 ጊዜ ገባሁኝ። ከዚህኛው ደግሞ 5 ጊዜ ገባሁኝ ከጥቁር አንበሳ ማለት ነው። እና ብዙ ፈተናዎችን አሳልፌያለሁ። ቤላዬ መብራን እንደዚህ በቀላል አይደለም። ቅዱሴ እንዴት ነው ብትል አካውንቴን ገብታችሁ ቸክ ብታረጉት ምናምን በጣም ብዙ ቻሌንጆችን ያሳለፍኩ ጀግና ወንድማችሁ ነኝ። አልንበረከክም። እኔ ብቻ ከህዝብ ጋር የሚያስተዋውቀኝ ሰው ነው የምፈልግ። ትልቁ ታርጌት ከህዝብ ጋር አንድ ትልቅ ቲክቶከር ካስተዋወቀኝ ይኸው ቃል ለምድር ቃል ለሰማይ እኔ ቪዲዮ ሰራለሁ። ችግር የለም ቅዱስ እግዚአብሔር። እኔ ቪዲዮ ሰራለሁ። ሁላችሁም ፎሎ አድርጉት። እንደገና ደግሞ አንድ ግራ የገባኝ ነገር ጓደኛህ ተረፈ። እሱ እንደወደቀ ሲቀር እኔ ስመታ ነው። እሱ እንደሱ አብሬ በወድቅ ኑሮ ቢተኮስብኝ አያገኘኝም ነበር። እሱ ዝም ብሎ ይወደቀ። እንደሱ ብትወድቅ የቱ ጋር ነበር የሚያገኘው? እንደሱ ብትወድቅ ነው እንደሱ በወድቅ አያገኘኝም ነበር። ያልፈኝ ነበር ጥንት ቢያንስ እንደዚህ ተንበል ብዬ እንደሱ በድንጋጤ ውድቅ ብል በሆዴ ተንበል። ምክንያቱም እሱ ከመሬት ላይ ትኩስ ሲያደርግ እሱ በድንጋጤ ሲወድቅ በሶስተኛው ሲደግም እኔን አገኘኝ። ከዛ ማርያምን ነው መብርሃን ምስክሬ ናት። በጥይት ስመታ ንግድ ባንክ ንገሪኝ። እሺ እስከዛ ቅዱስ እሺ ኮሜንት ላይ ንግድ ባንክ ይገርም። በጣም እኔ እንጃ እንደዚህ ዛሬ በጣም የሚያስጠላ ስሜት ነው የተሰማኝ። እና አንድ ቻሌንጅ ተቀብዬ ከቤላዬ ልግባና እንዲተባበረኝ ልሞክር ያልኩ 900 ፎሎወር ነው የቀረኝ። 900 ፎሎወር ነው የቀረኝ። ቻሌንጁ ፎርላንድ ኢትዮጵያ ነው የሚል ከውስጥ አለ የጻፍኩ የቪዲዮ ሰርቻለሁኝ። እና እሱን ደግሞ እንዲተባበሩኝ ቤላዬ ባንተ በኩልም 900 ብቻ ነው የቀረኝ። 900 ፎሎወር ናት። ፎርላንድ ኢትዮጵያ ነው የሚል ከአካውንቴ ውስጥ ግቡና አደራ በሰማይ አደራ በምድር በእኔ የደረሰው በእናንተ ላይ አይደረስ። መብርሃን ሩምዥን ያለው ታውን ራሱ ይሄን ቻሌንጅ ላሳካ ቢያንስ ልጣጣር ብዬ ስሞክር ብዬ ነው። አብሬ ቻሌንጁ ንገረኝ። እኔ ቪዲዮ ሰራለሁ። ፎርላንድ 900 ነው የቀረው። እንዴ ሶሊያና ባል የሞተ ባል እንቻለሽ ዲነክ እንዴት ነሽ? ሰላም ነው ቤላይ። በኢየሱስ አንቺ አሁን መጣልኝ ፊትሽ። እንደውም ባለቤትሽ ሞቶ ነበር አይደለ? ደህና ነክ? ደህና ነኝ፣ እኔ ደህና ነኝ። ይኸውልህ ከስንት ጊዜ ከአንድ ዓመት በፊት ነበረ እኔ ቤት ያሰባሰብኩላት። ከአንድ ዓመት በፊት አምና የዛን ሰዓት ፀጉሬ እንደዚህ ወጥቶ ምናምን ታውቁት። እንደዚህ አይነት ፕሮፋይል ነበረኝ ያኔ። ላሳያችሁ። ቆይ ፕሮፋይሌ እንደዚህ አይነት ነበረ። ቆይ ይሄኛውን አያችሁ? ይሄ ነበረ። እንደዚህ ነበርክ። እውነት ነው። እንደዚህ ስክሪንሻት አድርገው ስትሪም ሳደርግ ስክሪንሻት አድርገው አሁን እንትን ምናምን እየከፈቱበት ነው። ይሄ ምንድን ነው? እንደዚህ ነበር። ይገርማል። አንቺ በጣም ረጅም ጊዜ ሆነን በኢየሱስ። ኧረ በስመ አብ። እንዴት ነሽ? ልጆችሽ እንዴት ናቸው? ደህና ነች ቤላ። አሁንማ 11 ዓመት ሆናት፣ ትልቅ ሆነች። ኧረ ደስ ይላል። ምን እየሰራሽ ነው አንቺስ?
ምንም አሁን ካሸር ነኝ፣ ሆቴል ላይ ካሸር ነው የምሰራው። እንደዛ ነው የምሰራው። ደህና ነህ? ደህና ነኝ። ደሞዝ ስንት ይከፍሉሻል? አሁን 6 ደርሻለሁ። እግዚአብሔር ይመስገን ምንም ማለት አለ። በእግዚአብሔር በስመ አብ 6,000 እኮ ሰው የራበው ሰው ታውቃለህ። የሆነ ወጣትነትክ ገና በልጅነትክ ማንም ማየት የሌለበትን ላይፍ አየሁ በልጅነቴና ህይወት አስጠላኝ። አብሶ ይሄ ወርማ በቃ ለእኔ አይደለም ቤላ እግዚአብሔርን የሆነ ለመኖር ያልታደለች ሴት አለች አይደለ? እኔ እንደዚህ አይነት ሴት ነኝ አሁን ላይ ቤላ። ሁሉ ነገር ከምነግር በላይ ከብዶኛል። የሆነ ያልተኖረ ልጅነት፣ ያልተኖረ ወጣትነት። እውነት አንዳንድ ሰዎች ደግሞ አላችሁ ሆን ብላችሁ የእኛን ህይወት ለማበላሸት የምትመጡ። እኛ እኮ ኦልሬዲ በቃ ኖረን ጨርሰናል። ግን በቃ እግዚአብሔር ባደራ የሰጠ ልጆች አለን እዛ ጋር። እነሱን ቢያንስ እናሳድግ። ከህይወታችን ውጡ ማለት ተውን። በቃ እግዚአብሔር ራሱ የቀጣን ቅጣት በቂያችን ነው ለኛ። ከዛሬ አመት ከምናምን በፊት በጣም ቸግሮኝ ያስታውሳለሁ። ቤላ ሳወራው እዚህ ቦታ ቁጭ ብዬ ነበር እንደዚህ ያወራሁት። ኮሜንት ላይ ምን ተፈጥሮ ነው የሚሉ ሰዎች አሉ። ሶሊያና ማለት እኔ ድሮ ስትሪም እያደረኩ ቆይ ላሳያችሁ። በዚህ ሰዓት የምታውቁኝ ሰዎች ካላችሁ ምናልባት ታውቁኛላችሁ፣ ግን እንዳሁኑ በጣም እንትን ሪች አልነበረኝም ያኔ 1500 1600 ሰው ነበር ያኔ። ቆይ ላሳያችሁ በዚህ ሰዓት ማለት ነው። የምታውቁኝ ሰዎች ካላችሁ በዚህ ሰዓት እኔን የሚያውቀኝ ሰው አለ እንደዚህ ለብሼ ስትሪም ሳደርግ? እንደውም አውትፊት ራሱ እንደዚህ ነበር ሳሰባስብላት ለሷ ራሱ አስታውሳለሁ። በዚህ ሰዓት እኔን የምትከተሉ ሰዎች የዛን ሰዓት ቢኒ አሁን ሞዴሬተሬ ያውቃል። በዛ ሰዓት ሶሊን የቤት ገብታ ነበረ። እኔ የዛን ሰዓት በጣም አፌን ከፍት ነበር። አፌን መክፈት ስል የሚያፈሉትን ጥግ ጥጋቸውን አሲዝ ነበር። ምንም ያላደረገኝን ሰው ምንም አይደለም። ሶሊን የቤት ገባችና ባለቤቴ በአደጋ ሞቷል አለች። ተፋቷ አይደለም ሊያውም እኮ ፈልገው እኮ አይደለም ባሏን ያጣችሁ። ስሟን ለምታጠፉ ደንቆሮች የሚገባችሁ ከሆነ ፈልገው አይደለም፣ በአደጋ ነው ባሏ የሞተው። ምን ታድርግ? በቃ ፈረደባት። ልጅቷን ብቻዋን ነው የምታሳድገው። የዛን ሰዓት ተረባረብንና ስንት ነበር የተሰባሰቡ ሶልዬ? አካውንቴ ላይ ብቻ 8000 ምናምን ብር፣ ግን የልጄን የ6 ወር ትምህርት ቤት ከፍዬበታለሁ። ከምንም ሳላስብ በጣም ትንሽ ነው። ችግር የለም። አሁን የዛን እጥፍ እኔ ብቻ አውጥቼ የወር ደመወዝሽን አሁን እልክልሻለሁ። 6000 ብር አይደለ? እሱን እኔ በራሴ እሱን እልክልሻለሁ። አሁን እንደወጣው እልክልሻለሁ። ለሶሊ 6000 ብር እልክላታለሁ። ሁሉም ሰው ደግሞ እዚህ ቤት ያለው ፊትህን አውቀዋለሁ። ፕሪንት አድርገውና ቂጠን ጥረግበት ሽንት ቤት ገብተህ ለማን አባቱ ብለሽ ሳቂ በደንብ እንዴ። አይደለም ፊትህን አውቀዋለሁ አለኝ። እንደዚህ አይነት ሰዓት ላይ እኔ አሁን ላይ ቤላ አልዋሽግም፣ የሙት ልጄን እንጻኝ ቤላ እየደከምኩ ነው፣ ከምነግርህ በላይ እየደከምኩ ነው። አብዞ ይሄ 4 ወር ቤላ ሙት ነው መልክ በቃ ከአቅሜ በላይ የሰዎች አፍ እግዚአብሔር ምስክሬን ቤላ ከአቅሜ በላይ ልጄ ባትኖርልኝ ወይ ኦር እንዲህ በጥብጬ መልሼ በጠጣት ልጄንና በሞት ደስ ይለኛል። አረ እንደዛ ይባላል። ከምነግርህ በላይ ከበደኝ። እግዚአብሔር ምስክሬን ቤላ ለምን በአናታቸው ይቆም ከፈለጉ እነሱ ይሄ 2 ወር እውነት ማውራት አልፈልግም ቤላ። ያለውበት ነገር የሚነገር አይደለም። የሆነ ደጋፊ አተክ ታውቃለህ። የሆነ እኔ እንጃ እናት እያለክ ወንድም እያለክ እህት እያለክ እግዚአብሔር ምስክሬን ቤላ እንደዛ አይነት ስሜት አለ አይደለ? ሰው የራበው ሰው ታውቃለህ። የሆነ ወጣትነትክ ገና በልጅነትክ ማንም ማየት የሌለበትን ላይፍ አየሁ በልጅነቴና ህይወት አስጠላኝ። አብሶ ይሄ ወርማ በቃ ለእኔ አይደለም ቤላ እግዚአብሔርን የሆነ ለመኖር ያልታደለች ሴት አለች አይደለ? እኔ እንደዚህ አይነት ሴት ነኝ አሁን ላይ ቤላ። ሁሉ ነገር ከምነግር በላይ ከብዶኛል። የሆነ ያልተኖረ ልጅነት፣ ያልተኖረ ወጣትነት። እውነት አንዳንድ ሰዎች ደግሞ አላችሁ ሆን ብላችሁ የእኛን ህይወት ለማበላሸት የምትመጡ። እኛ እኮ ኦልሬዲ በቃ ኖረን ጨርሰናል። ግን በቃ እግዚአብሔር ባደራ የሰጠ ልጆች አለን እዛ ጋር። እነሱን ቢያንስ እናሳድግ። ከህይወታችን ውጡ ማለት ተውን። በቃ እግዚአብሔር ራሱ የቀጣን ቅጣት በቂያችን ነው ለኛ።
ከዛሬ ዓመት ከምናምን በፊት በጣም ቸግሮኝ አስታውሳለሁ። ቤላ ሳወራው እዚህ ቦታ ቁጭ ብዬ ነበር እንደዚህ ያወራሁት። ዘንድሮም እዛ ላይ ነኝ። ምንም እንቅስቃሴ የለም። አብዲዬ በጣም አሪፍ። እሺ ጎበዝ። አንበሳ ቤቢ ላይን ተሰጥቶ በጣም እውነት በጣም ነው የማመሰግነው። ክበርልኝ። ሶሊያና ማለት እኔ ድሮ ስትሪም እያደረኩ እዛ ሰዓት ሶሊን የቤት ገብታ ነበረ። እኔ የዛን ሰዓት በጣም አፌን እከፍት ነበር። አፌን መክፈት ስል የሚያፈሉትን ጥግ ጥጋቸውን አስይዝ ነበር። ምንም ያላረገኝን ሰው ምንም አይደለም። ሶሊን የቤት ገባችና ባለቤቴ በአደጋ ሞቷል አለች። ተፋቷ አይደለም ሊያውም እኮ ፈልገው እኮ አይደለም ባሏን ያጣችሁ። ስሟን ለምታጠፉ ደንቆሮች የሚገባችሁ ከሆነ ፈልገው አይደለም፣ በአደጋ ነው ባሏ የሞተው። ምን ታድርግ? በቃ ፈረደባት። ልጅቷን ብቻዋን ነው የምታሳድገው። የዛን ሰዓት ተረባረብንና ስንት ነበር የተሰባሰቡ ሶልዬ? አካውንቴ ላይ ብቻ 8,000 ምናምን ብር፣ ግን የልጄን የ6 ወር ትምህርት ቤት ከፍዬበታለሁ። ከምንም ሳላስብ በጣም ትንሽ ነው። ችግር የለም። አሁን የዛን እጥፍ እኔ ብቻ ወጥቼ የወር ደመወዝሽን አሁን እልክልሻለሁ። 6,000 ብር አይደለ? እሱን እኔ በራሴ እሱን እልክልሻለሁ። አሁን እንደወጣው እልክልሻለሁ። ለሶሊ 6,000 ብር እልክላታለሁ። ሁሉም ሰው ደግሞ እዚህ ቤት ያለው ፊትህን አውቀዋለሁ፣ ፕሪንት አድርገውና ቂጠን ጥረግበት ሽንት ቤት ገብተህ ለማን አባቱ ብለሽ ሳቂ በደንብ እንዴ። አይደለም ፊትህን አውቀዋለሁ አለኝ። እንደዚህ አይነት ሰዓት ላይ ፊትህን ትላለህ እንዴ? ስሙን እንዳትናገሪሽ። 6,000 ገባልሽ? ቼክ አድርጊ።